ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን ቆያችሁ? የዕለቱን ልዩ ዝግጅት አጠናክረናል። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝን በቀጥታም ወደ ዝግጅቱ እናልፋለን። በአማራ ፋኖ በጎጃም አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድ ቀጠና የተጠናከረ አውደ ውጊያዎች እንደቀጠሉ መሆኑ ተነግሯል። በዚህ ልዩ ዘመቻ ከዚህ በፊት በተደረጉ ውጊያዎች ብርጌዱ ተጨማሪ ጠላት ይዟቸው የነበሩ ከተሞችንና ካምፖችን አስለቅቆ ብርጌዱ የማህበረሰብ የግንዛቤ ፈጠራና የሲቪል አደረጃጀቶችን ከሰራንባቸው ቀጠናዎች አንዷ ቀጠና መራዊ ከተማ 10 ኪሎ ሜትር ርቀት የምትገኘዋ አማሪት ከተማ ጠላት ተደምስሶ ገሚሱ ወደ መራዊ ከተማ መፈርጠጡ ይታወቃል። መጋቢት 20 ቀን 2017 ዓ.ም የጨነቀው የብርሃኑ ጁላ ጦር አለኝ ያለውን ኃይል አግተልትሎ አለኝ በሚለው የከባድ መሳሪያ እያስወነጨፈ ወደ ቀጠናው ለማስለቀቅና ያቀደውን የዝርፊያ ወንጀል ለመፈጸም ቢያቀናም የሜጫ ተርብ ልጆቹ በአቅራቢያው ተቆጣጥራው የምትገኘዋ የኮሎኔል ታደሰ ሙሉነ ብርጌድ ሁለተኛ ሻምበል መማር ጌትነት ሻለቃ አከርካሪውን መታ ያሰበውን ሳያሳካ በሁለት ተከፍሎ እግሬ አውጭኝ ብሎ ወደ መጣበት ሙትና ቁስለኛ አድርጋ መራዊ ከተማ ኮንክሪት ምሽጉ ሸኝተዋለች ተብሏል። አድማጭ ተመልካቾቻችን ከአመራሮች ጋር ያደረግነው ልዩ ዝግጅት እንደሚከተለው ይቀርባል። ፕሮግራም በአሻራ ሚዲያ ተዘጋጅቶ ቀጥታ በመረጃ ሳተላይት ቴሌቪዥን በኢትዮጵያ፣ በአፍሪካ፣ በመካከለኛው ምስራቅ፣ በአሜሪካና እንዲሁም በተለያዩ ዓለማት ይተላለፋል። እነሆ እንግዲህ በዛሬው ዕለት የአማራ ፋኖ በጎጃም አንደኛ ክፍለ ጦር በተለይም ኮሎኔል ታደሰ ሙሉነ ብርጌድ ለብዙ ቀናት በዘለቀ ተከታታይ ወደ ውጊያ በ11ኛው ቀንም ድል ተቀዳጅቷል። በዚህ ጉዳይ የአንደኛ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ሙሉ ሰው የኔ አባት መረጃ ሊሰጠን መስመር ላይ ይገኛል። ሙሉ ሰው እንዴት አለ? ደህና ነኝ ይመስገነው። እንዴት አለ ኤልያስ? እግዚአብሔር ይመስገን። እንግዲህ ቀደም መግቢያ ላይ እንደተናገሩት በዛሬው ዕለትም መራዊ አማሪት አካባቢ ወደ ውጊያ እንደተደረገ ሰምተናል። እስኪ ጠቅለል አድርገህ ይህን ጋብዝና መስመር ላይም ሌላ ሰው እንዳለ አሁን ነግረኛልና ጠቅለል አድርገህ እስኪ መረጃውን አካፍለን። እሺ ኤልያስ አመሰግናለሁ። እንግዲህ እንደሚታወቀው ዘመቻ አንድነት 11ኛ ቀኑ ላይ ይገኛል። የአማራ ፋኖ በጎጃም አንደኛ ክፍለ ጦር በተለያዩ ቀጠናዎች ወደ ውጊያዎችን እያደረገ ነው የሚገኘው። በተለይ ግዙፉ ብርጌዳችን የኮሎኔል ሙሉነ ብርጌድ በጥበበኛ መሪዎች እየተመራ በጣም ብዙ አውደ ውጊያዎችን 11ዱን ቀን ሙሉ ማለት ይቻላል እያደረገ በጠላት ላይ ከፍተኛ የሆነ ኪሳራ እየደረሰ ጠላት እንጂ ደግሞ ከሌላው ቀጠና በተለየ ሁኔታ በአደጋ መድረስ በሚያስችል ሁኔታ ነው ሰፍሮ የሚገኘው። ነገር ግን ይህ ባለበት ሁኔታ የኮሎኔል ታደሰ ሙሉነ ብርጌድ ልጆች ጠላትን አይቀጡ ቅጣት እየቀጡ እየመቱ እያባረሩ ቀጠና እያስለቀቁ ነፃ ቀጠናዎችን እየተቆጣጠሩ ነው የሚገኙት። ከሰሞኑ ሌሊት ላይ ሁሉ ሳይቀር ወደ መራዊ ከተማ በመግባት የማታ ውጊያ ሁሉ እየተዋጉ ያሉበት ሁኔታ ነው ያለው። በዛሬው ዕለት እንደሚታወቀው ከዚህ በፊት በዘመቻ አንድነት በሻምበል መማር ጌትነት ሻለቃ ተመቶ ቀጠናውን ለቆ ወጥቶ የነበረው የብርሃኑ ተመልሷል ማለት ነው። በአጠቃላይ ዛሬ ስለነበረው ውጊያ እዛው ግንባር ላይ ውጊያው ላይ የነበሩ የውጊያው መሪ ሆነው ሲያዋጉ ያሉት እዛው ግንባር ላይ ስላሉ እነሱን ልጋብዝና እነሱ ጠቅለል አድርገው እንደው ስለነበረው ለዛሬ ውሎ ማብራሪያ ቢሰጡ ደስ ይለኛል። ኤልያስ መልካም ሙሉ ሰው ጋር ማመሰግን። እንግዲህ የአማራ ፋኖ በጎጃም አንደኛ ክፍለ ጦር በተለይ የኮሎኔል ታደሰ ሙሉነ ጦር አዛዥ ፋኖ ኮማንዶ ላመነው ሰጠኝ እንዲሁም ደግሞ የአማራ ፋኖ በጎጃም አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድ ወታደራዊ አስተዳደር ኃላፊ ኮማንዶ ስላባት አስማረ መስመር ላይ ያሉ። እስቲ ከላመነው ልጀምር። ላመነው ቀደም ብሎ ሙሉ ሰው እንደተናገረው በአማሪት ምድር ከቀናት በኋላ አገዛዙ ለመግባት ቢፍጨረጨርም እናንተ መታችሁ እንደመለሳችሁት ተገልጿልና ጠቅላላ አድርገህ ሲንገረን። እሺ ኤልያስ አመሰግናለሁ። ዛሬ የነበረው የክፍለ ጦራችን ዝግነት ሙሉ ሰው የናበት እንደገለጠው ይኸው ዛሬ ጋር 6ኛ ቀናችን ምናምን ነው። መራዊ ከተማ የተደረገውም በገርጃጭም በዳጊ ቀጠናም በእንጨት ተራም እዚሁ ከተማ ላይና እዛ ጎቻ ላይ የተደረገው ወደ ውጊያ ነበሩ። ዛሬም ይኸው እንግዲህ ሌሊት ጀምሮ ነው 12 ሰዓት ወደ ጉዞውን ተቀጥቅጦ ወደ ወጣበት ከመራዊ አቅንቶ ወደ አማሪት ጉዞውን ያደረገ ነበረ። እኛም ብዙ መረጃዎች ደፈጣ አንጠረን ስለነበረ ከጧቱ 12 ሰዓት ጀምረን ነው ያዝነው። ግማሹ ኃይል እንደመጣ እኛ በከበማ እናስገባ ነው ሲገባ ያየን ነበረ። ከዛ ደፈጣ ላይ ውስጥ አስገብተን መሀል ላይ እንደጀመረው ነው ግማሹ ቆርጦ ግማሹ ጥሎት ወደ መጣበት የፈረጠጠ ግማሹ ኃይል ደግሞ ራስ ጥሎት ነው እንግዲህ የገባውን
ከዛ እየተቀጠቀጠ ሲመጣ ሞርተሮችን እየወረወረ ነበር። ድሽቆች ምናምን ነበር። የኛም ይዘው ነው የነበረ ቡድን መሳሪያ በብዛት ስላለ ወዲያው ገና ውጊያውን እንኳን እንግዲህ ገና 2 ሰዓት እንደተዋጋን ራሱ 7 ልጆች ነው እዚያው እነ መሳሪያቸው የተቀበልናቸው። ምንም ሳንል መጠው ልክ እንደተቋረጡ በእጃችን የተቀበልናቸው። አሁን 7 ሰዓት ላይ ምናምን የተቀበልናቸው ማለት ነው። ልክ አማን ያስቀራናቸው የላይል እያስመጣን በርጋና ከባህር ከመራዊ የለሙትና ቁስለኛ ነው ሲሄድ እያጓጓዘ ነበረ። ከተማችን በጃራሽ አንድም ሳናስረግጥ በየመጣበት ነው እየፈረጠ የተገኘ። ቆረጣ ላይ ያዝነው ሄድ 7 ልጆች በእጃችን ነው ይዘን እንግዲህ ካለምንም እኛም ምንም ጉዳት ሳናደርስባቸው የተለያየ መረጃውን አነመሰራች ተብለን እየመገብነው ነው ያለ። አሁን ምንድነው የተደረገ? ከመራዊ የላ ኃይል ይዞ መጥቶ የተቋረጠውን ኃይልና ቁስለኛውን ይዞ እየሄደ ነው የሚገኝ በዚህ ሰዓት እንደዚህ ነው ያለ። ኤልያስ የተወደዳችሁና የተከበራችሁ አድማጭ ተመልካቾች እንግዲህ ኮሎኔል ታደሰ ሙሉነህ ብርጌድ በጦር ኤክስፐርቶች መሐንዲሶች በነ ኮማንዶ ላመነው ሰጠኝና በነ ስላባት አስማረ እንዲሁም በነ ፋኖ ሙጅብ እየተመራ ነው የቀጠለ ያለው። እንዴው ጠቅለል አድርገህ እንግዲህ በእናንተ ቀጠና ይታወቃል ጠላት አለኝ የለኝም ያለውን ኃይል ከ8 ወር በፊት ጀምሮ በእናንተ ቀጠና እንዳስቀመጠ ሰምተናል። ግን እናንተ ይህን ተቋቁማችሁ ሳትበገሩ ከቀን ወደ ቀን የውጊያ ስልቶችን በማሻሻል ነው ጠላትን ቦታ ከያዘው ቦታ እያስለቀቃችሁ ትገኛላችሁና እንዲያው ጠቅለል አድርገህ ለቀጣይም ይሄ የአውደ ውጊያ ተጠናክሮ እንደሚቀጥል ነው በተለይ በዚህ በአንድነት ዘመቻ የተነገረና የእናንተ አቋም እንዲያው ምን ይመስላል ለቀጣይ ግዳጅ? አመሰግናለሁ ኤልያስ። የቀጣዩ ግዳጅ ከዚህም የባሰ በባለፈውም ስናወሩ እንደነበረ ከባለፈው ጀምረን በአንድነት ዘመቻ ከሚለው እንግዲህ ለ9 ቀናት ነው እየቀጠለ ያለ። አንድነት ዘመቻ የሚለው ከነስተን የኛ የቀጣዩ ግዳጅ ምንድነው? ትናንትናም ደፈጣ ላይ እንጨት ተራ ላይ ተመተውን ሰምታችኋል። አሁንም ቢሆን ከዚህ የባሰ አንድነት ዘመቻ ልክ በሚለው በባለፈው እንደነገርኩ አንድነታችን እንደ ጎጃም ብቻ አይደለም፣ እንደ ወሎም እንደ ሸዋም እንደ ጎንደርም ይቀጥላል። የራሳችን አስተላለፍ ከምን ወዳቸው ወንድሞቾቹ ጋር ከሌላ ከአማራ ፋኖ በጎጃም እዛ አመራሮች በሙሉ ጋር ግንኙነት እያደረግን ይባስ ደግሞ በአንድ ጥምረት ፈጥረን ብርጌድ ከብርጌድ ሻለቃ እስከ ሻለቃ ክፍለ ጦር ከክፍለ ጦር ተሳስረን ምንዋጋበትን ቀጣይ በጣም እጅግ ከዚህ አስፈልጠን መተን በሁሉም ወረዶች ያሉን ጠላት እንደምናስወጣው እሙን ነው። ይሄ ግልጽ ነው። ልክ ዛሬ በመጣበት እየፈረጠጠ ከአማርት ቀጠና ገባለ ብሎ እንደፈረጠጠ ወደ መጣበት እየሮጠ እንዳለ ደግሞ የሎችን ከተማ ክልሎችን ከተማም የተለያየ በየወረዶ የሚገኙትን ኃይል አቀጣሪዎች ጋር ተሳስረን እንደምናስወጣ በጣም እርግጠኛ ነን። በጣም እንሰራለን። እጅግ ያለበት የፋሽስት አብይ ቡድን እየተቀጠቀጠ እየተመታ ነው። እሱ እንግዲህ አፍርሻቸዋለሁ ብሎ ነበር፣ ግን እየፈረሰ ያለ እሱ ነው። የሱ ጦር ዛሬ ሲመታ ነው እንግዲህ እየመጣ እጅ እየሰጠ ያለ በብዛት እንግዲህ መሳሪያ ያዘው ነው እንጂ ሲቪል ያስገባ እንግዲህ ሲቪል ናቸው። ይሄ ሰላም አስከባሪ ምናምን ብሎ እነሱ ይዘን ስናወራቸው ምንም አናውቅም፣ ምንም ተኩሰን ማናቅ አመጡን እንዲህ ብሎ አማራ እንድትመቱ ብሎ ነው ያመጡን እያሉ ብዙ መረጃ እየሰጡ ነበር። ስለዚህ አሁንም ከዚህ የበለጠ አንድነታችን አጠንክረን አንድነት ዘመቻ እንደሚለው አንድነት ዘመቻ ማለት አንድነትን የሚያጠነክር በዚህ ልክ ግዳጃችን እንደምንወጣ ሁሉም ዝግጁ ነን ለማለት ነው። ሞዴል ኤልያስ ኮማንዶ ላመነው ለሰጠኝ መረጃ እጅግ ጋር ነው ማመሰግን። ወደ ፋኖ ሙሉ ሰው የኔ አባት መለሳለሁ። እንደውም ሙሉ ሰው አንተ በተለይ ባህር ዳር አፋፍ ላይ እንደመገኘትህ በተለይ አንደኛ ክፍለ ጦርን አንተም እየመራ ነውና ከሰሞኑ ደግሞ አገዛዙ አለኝ የለውም ያለውን ኃይል እያስመረቀ ነው። በተቃራኒው እናንተ ደግሞ ባለፈውም በነበረው ምርቃት አብዛኛውን ኃይል ወደ እናንተ ደምሳችሁም አሳምናችሁም ተቀብላችኋልና እንደው ጠቅለል አድርጋችሁ ይህን ፖለቲካሊም ከመስራት አኳያ በጦርነትም በውጊያም ሊሆን ስለሚችል ይህን ወደ እናንተ ከመምጣት አኳያ የእናንተ ዝግጁነቱን ያክል ነው? እውነቱን ለመናገር ኤልያስ እንደው መጀመሪያ እዚህ ኮሎኔል ታደሰ ሙሉነህ ብርጌድ እና መሪዎች እና እኔ ለኛነኝ ነው ጥይት ይመታኛል ብዬ አላስብም። አብሬው ነው የምገባ። የሆነ ነገር ሁሉ ሙሉ ሰው ኔትወርክ ተቋርጧል። እየተንቀሳቀሰ አሁን አይሰማም። ትንሽ ቦታ ቀይር። ይሰማል። አሁን ቀጥል። እውነት ለመናገር ከመጀመሪያ ስለ ኮሎኔል ታደሰ ሙሉነህ ብርጌድ እንደው አንዳንድ ነገሮችን ልበል ብዬ ነው። ኮማንዶ ላመነው ጋር አብረህ ብትዋጋ እንደ ውጊያ ገብተህ ማታቅም ሆነህ ለመጀመሪያ ጊዜ ውጊያዎች ላይ ብትሰለፍ ደፍረህ ተዋጊ ነው የምትሆነው። እሱ አብሮ ካለ ጥይት ይመታኛል ብለህ ማታሰብም። ከፊት ከኋላ ከጎን ሲሆን ማለት ነው። ያ ማለት ልጁ እንደ አዋጊም ነው ያዋጋል፣ ተዋጊም ነው ይዋጋል። ስናይፐር ይዞ ከተዋጊዎች በፊት ሆኖ ጠላትን እየመታ ነውና በሱ ምድር ጠላት በከፍተኛ ሁኔታ ነው የሚገባው። በየጊዜው ይገባል። ክፍለ ጦሮችን ይዞ ይገባል። ወደ ሻለቃ ስታንዳርድ ቀይሯቸው በዜሮ አባስቷቸው
ባዶ አመራሮችን ይዞ ቀጠናውን ይለቃል ማለት ነው። ከዚህ በፊት እንደሚታወቀው አንድ ክፍለ ጦር 99ኛ ክፍለ ጦር መራዊ ከተማ ላይ ነው ሰፍሮ የሚገኝ የነበረና 99ኛ ክፍለ ጦር በዜሮ አባስተው ወደ ሻለቃ ስታንዳርድ ቀይረው ሌላ ኃይል ተጨምሮለት ነው ቀጠናውን ለቆ ይወጣ። በአሁኑ ሰዓትም እንደሚታወቀው እንደው አጠቃላይ አንደኛ ክፍለ ጦር በሚባለው ክፍለ ጦር ላይ 10 እግረኛ፣ 2 ሜካናይዝድ፣ 2 ሻለቃ ኮማንዶ፣ ሌሎች ባንድ አድማ ብተና ሚሊሻና አጠቃላይ የክልሉ አለኝ የለኝ የሚለው የደህንነት መዋቅር ያለ በእኛ ቀጠና ነው። በተለይ ደግሞ ኮሎኔል ታደሰ ሙሉነ ብርጌድ በጣም ብዙ ቤዞችን ሰርቶ ብዙ ቦታዎችን ከልሎ ለመያዝ ውጊያ ቀርቶ አልፎ ለመሄድ በማይታሰብበት ሁኔታ ይሄንን እየመሩ በአግባቡ መዋጋትም በጣም ጀግንነትን እንደነላመነው ይጠይቃልና እነሱን ከልብ ማመስገን ነው የምፈልገው። በርቱልኝ ማለት ነው የምፈልገው። ከናንተ አማራ ገና ብዙ ይጠብቃል። ከናንተ ኢትዮጵያ ገና ብዙ ትጠብቃለች። አሁን እየሰራችሁት ያለ ስራ በጣም የሚደነቅ ስራ ነው። ከዚህ በላይም ደግሞ መስራት የሚችል ኃይል አላችሁ፣ ፈጥራችኋል። ከዚህም በላይ እንደምትሰሩም እርግጠኛ ነኝ። በርቱልኝ ማለት እፈልጋለሁ። በአጠቃላይ ግን እንደ አንደኛ ክፍለ ጦር ስመጣ አንደኛ ክፍለ ጦር እንደሚታወቀው ቅድም የጠቀስኩት ነው ከፍተኛ የኃይል ክምችት ያለበት ክፍለ ጦር ነው። ከኃይል ክምችቱ በተለየ ሁኔታ ደግሞ ጠላት ቤዙ የኛ ክፍለ ጦር ዋና መቀመጫው ከኛ ክፍለ ጦር ተነስቶ ነው ወደ ተለያዩ አቅጣጫዎች የሚሄድ። ስለዚህ ከፍተኛ የኃይል ክምችት ያለበት ቀጠና ነው። የኃይል ክምችት ያለበት ቀጠና ቢሆንም እንግዲህ 12 ክፍለ ጦሮችን አሰማርቶ ከላይ በድሮን በጀት እያለ እንኳን አንደኛ ክፍለ ጦር ማጥፋት ተስኖት ሲከላከል ነው የቆየው። አሁን ደግሞ በተራው እያጠቃ ነው ያለን። ስለዚህ ጠላት የፈለገውን ከዚህ በላይም ኃይል ሊያመጣም አይችልም። ቢያመጣም ደግሞ ጀግና የጦር መሪዎች አሉ፣ ጀግና ዋጊዎች አሉ፣ ጀግና ብርጌዶች አሉ፣ ሻለቃዎች አሉ። ካሁን ከተለየው መሳሪያውን እንረከበው፣ ተተኳሹን እንረከበውና እኛም በሎጂስቲክስ በስንቅ እንዳይረብረን ካልሆነ በስተቀር የፈለገውን ያህል ኃይል ሊያመጣ እንደ አማራ ፋኖ በጎጃም አንደኛ ክፍለ ጦር የሚደርስብን ክፍረት የለም። ከጠላት የምናገኘው ጥቅም ነው። ነገር ግን አሁንም ሁልጊዜ ደጋግመን ነው የምንናገር። ባለፈው ኮማንዶ ላመነውም የሰጠው መግለጫ አለ። በማወቅም ባለማወቅም በስተትም በሆዳችሁ ተደልላችሁም የሚሊሻ አድማ ብተና ፖሊስ እና ወታደር ካድሬ የሆናችሁ በጊዜው ጠላት የፈለገውን ያህል እያመጣ እየሰመጠ ስለሚቀር ነገ ጥሏችሁ መሄዱም ስለማይቀር በትኗችሁ መሄዱም ስለማይቀር ህይወታችሁን እንድትታደጉ በየቀጠናው ላሉ ሻለቃዎቹ እጃችሁን እንድትሰጡ የምሕረት ጊዜ እየሰጣችሁ እየለመናችሁ ነው እያለ ነው። ስንለምናችሁ እኛ ፈርተን አይደለም። የእናንተ ሁልጊዜም ደጋግመን ነው የምንናገረው። የእናንተ ተጽዕኖ ኢምንት በእኛ ላይ የሚያመጣብን ሆኖም አይደለም። ነገር ግን ስንመታችሁ ጩኸቱ ይበዛል። ሰሞኑን መራዊ ከተማ ላይ በባንዳ ላይ እርምጃ ስንወስድ ሆነ ተብሎ በድምጽ ተቀራብሮ እንግዲህ ኮማንዶ ላምነው ለሚሰሯትን ስራ እያንዳንዷን ጠንቅቀው የሚያውቁ የሚረዱ ናቸው። ነገር ግን ሆነ ተብሎ እነሱ መምህራንን ለይተው እንደረሸኑ ተማሪ እንደተረሸነ እኛ ከተማ ገብተን በአንድ ሚሊሻ አድማ ብተና ፖሊስና ወታደር ካድሬ መተናል። ከዛ የዘለለ ግን መምህር እንደገደል ፕሮፓጋንዳ ሲነዛ ነበር። ነገ እንደዚህ ነስተው ነው የሚተውላችሁ፣ አያለቅሱላችሁም፣ አስክሬናችሁ እንኳን በክብር አያነሱላችሁም። ስለዚህ በየቀጠናው እጃችሁን ስጡ ለማለት እንፈልጋለን። በአጠቃላይ ግን አሁን ላይ አገዛዙ ክስረት ላይ ስለሆነ የሐሰት ዶክመንታሪዎችን የሐሰት የድምጽ ቅጂዎችን እያወጣ የእኛን ክፍለ ጦር ማሸማቀቅ የእኛ ክፍለ ጦር በሰብአዊ ፍጡር ላይ ጭካኔያዊ ድርጊት እንደሚፈጽም ሁሉ በተደጋጋሚ ሲናገር እንሰማለን። የእኛ ክፍለ ጦር ይህንን አያደርግም። የወጣንለት ዓላማ የአማራን ሕዝብ ህልውና ለማስጠበቅ ነው። የአማራን ሕዝብ ህልውና ደግሞ ወደ መጨፍጨፍ አንገፋም። ነገር ግን አገዛዙ በተቃራኒው ትምህርት ቤቶች ላይ ተማሪዎች ላይ መምህራን ላይ ያሰበው የግድያ ወንጀል ስላለ ይህንን በተደጋጋሚ የተናገረ ስለሆነ አሁንም በየቀጠናው የምትገኙ መምህራን፣ ተማሪዎች ራሳችሁን ከትምህርት አረቃችሁ በየቤተሰቦቻችሁ ህልውናችሁን ታድጋችሁ እንድትቆዩልን ስንል በአክብሮት እየለመን ነው የምንነግራችሁ። አጠቃላይ ያለው የኛ ሁኔታ ይህን ይመስላል። አዲስ ተመርቃችሁ የመጣችሁ ግልገል ፋኖቻችን በፍጥነት መሳሪያውን እየያዛችሁ ወደ ክፍለ ጦሮቻችን ውስጥ ላሉ ብርጌዶች እጃችሁን እየሰጣችሁ እንድትታገሉልን በዚሁ አጋጣሚ ጥሪ ማስተላለፍ ፈልጋለሁ። አመሰግናለሁ ኤልያስ። እኔም አመሰግናለሁ። የአማራ ፋኖ በጎጃም አንደኛ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ሙሉሰው የኔ አባት እንዲሁም ደግሞ የኮሎኔል ታደሰ ሙሉነ ብርጌድ ጦር አዛዥ ፋኖ ኮማንዶ ለማኑ ሰጠኝ ለነበረን የአውደ ግንባር መረጃ ለሰጣችሁ መረጃ እጅግ አድርጌ ነው የማመሰግነው።